ሰላም የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ተመልካቾቻችን አጫጭርና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። እስከ ፍጻሜ ድረስ ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። ኬንያው ፕሬዝዳንት ዊሊያም ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግማሽ ሚሊዮን ብር በላይ ለገሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገረ ኬንያ ናይሮቢ እምብርት ላይ ዓመታትን ያስቆጠረ ቤተክርስቲያን ያላት ሲሆን ሁለተኛዋን ቤተክርስቲያን ደግሞ ሰሞኑን ገንብታ ለአገልግሎት አብቅታለች። ይህንን የቅዱስ ጊዮርጊስን ቤተክርስቲያን በሰሜን ኬንያ መርሳቤት ክፍለ ሀገር ለኢትዮጵያውያን ስደተኞች የተገነባ ሲሆን ቤተክርስቲያኒቱ የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስና ሌሎች ብፁዓን አባቶች በቦታው ድረስ በመሄድ ባለፈው ሳምንታት ባርከው አገልግሎቱን ማስጀመራቸው ይታወቃል። ይህንን የተመለከቱት ፕሬዝዳንት ሩቶና የአካባቢው አስተዳደር ደስታቸውን ገልጸው ከግማሽ ሚሊዮን ብር በላይ ለቤተክርስቲያን ገቢም አድርጓል። ፕሬዝዳንቱና የአካባቢው አስተዳደር ያሰባሰቡትን ከግማሽ ሚሊዮን ብር በላይ ለቤተክርስቲያኒቱ ገቢ ሲያደርሱም ደስታቸውን በዚሁ አጋጣሚ በመግለጽ ቤተክርስቲያኒቱ ለኢትዮጵያውያን ብቻ ሳይሆን ለአካባቢው ነዋሪም ጭምር ወደ እግዚአብሔር የሚቀርቡበት፣ ጸሎታቸውን ለእግዚአብሔር የሚያደርሱበት የሰላምና የደስታ የበረከት ስፍራ ነው ሲሉም ተናግረዋል።